ክርስቶስ ከመቃብር የተነሳው ስንት ሰዓት ነው? ክርስቶስ ሞትን ድል አድርጎ የተነሳበትን ሰዓት ወንጌላውያን በቁጥር ይህ ነው ብለው ባያስቀምጡትም ቅድስት ቤተ ክርስቲያን የወንጌላውያንን አገላለጽ አስማምታ ክርስቶስ ከሞት የተነሳበት ሰዓት በቁጥር ወስና አስቀምጣልናለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት የተነሳበትን ሰዓት በሚመለከት አራት ወንጌላውያን እንደሚከተለው ጽፈዋል። ማቴዎስ በወንጌሉ በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ በሰንበትም መጨረሻ መጀመሪያው ቀን ሲነጋ ብሎ የክርስቶስ ትንሣኤ በመጀመሪያው ቀን ሊነጋ ሲል መሆኑን ያስቀምጠዋል። ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 16 ቁጥር 2 ላይ ከሳምንቱም በመጀመሪያው ቀን እጅግ ማለዳ ከወጣ በኋላ ወደ መቃብር መጡ በማለት የክርስቶስ ትንሣኤ በመጀመሪያው ቀን ማለዳ መሆኑን ይናገራል። ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 24 ቁጥር 1 ላይ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው መቃብር እጅግ ማለዳ መጡ በማለት የክርስቶስ ትንሣኤ በመጀመሪያው ቀን መሆኑን ቅዱስ ሉቃስ ይናገራል። ቅዱስ ዮሐንስ በወንጌሉ ምዕራፍ 20 ቁጥር 1 ላይ ከሳምንቱም በመጀመሪያው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች በማለት የክርስቶስ ትንሣኤ የሳምንቱ መጀመሪያ ቀን በጨለማ መሆኑን በግልጽ ይናገራል። እነዚህን ጥቅሶች ስናጠቃላቸው ትንሣኤው የተከናወነው በእሁድ ሌሊት መሆኑን እንረዳለን። በዕብራውያን አቆጣጠር ሌሊት የሚቆጠረው በዋዜማው ካለው 11 ሰዓት ጀምሮ ነው። ቤተ ክርስቲያን የወንጌላቱን ቃል መነሻ በማድረግ የክርስቶስ ትንሣኤ እኩለ ሌሊት ወይም ከሌሊቱ 6 ሰዓት ላይ ታደርገዋለች። ለዚህም ምክንያት በኦሪት ዘጸአት ላይ የተቀመጠ ነው። በኦሪት ዘጸአት ምዕራፍ 12 ላይ እንደተጠቀሰው እስራኤላውያን ከግብጽ ባርነት ከመውጣታቸው በፊት የፋሲካን በግ እንዲያርዱ የታዘዙት በመሸ ጊዜ ነበር። መቅሰፍተ ሞት ግብፃውያንን የመታውና እስራኤላውያን ነፃ የወጡት ደግሞ በእኩለ ሌሊት እንደነበር መጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 12 ቁጥር 29 ላይ ይገልጻል። ይህ የብሉይ ኪዳን ጥላ ለአዲስ ኪዳን እውነተኛ የትንሣኤ በግ ወይም ለክርስቶስ ምሳሌ በመሆኑ የክርስቶስ ከሞት መነሳት፣ የሞት ድል መነሳት፣ የነፍሳት ነፃ መውጣት በእኩለ ሌሊት በ6 ሰዓት እንዲታወጅ ምክንያት ሆኗል።